10 ደቂቃ አይሞላም ብድር አሰጣችኋለሁ። 100% ነው የምላችሁ ብድር አሰጣችኋለሁ። ከኔ ጋር 10 ደቂቃ ነው የምትቆዩት። በ10 ደቂቃ ውስጥ እዚሁ ትሞክራላችሁ፣ እዚሁ ብድር ታገኛላችሁ። በእርግጠኝነት ነው የምነግራችሁ። ብድሩን የሚሰጣችሁ ካምፓኒ ኢትዮጵያዊ ካምፓኒ ነው። ኢትዮፓል ቴክኖሎጂ ሼር ካምፓኒ ይባላል። የራሳቸውን አፕሊኬሽን ለቀዋል። ፕሌይ ስቶር ላይ ይገኛል። እንዴት አድርጋችሁ አወርዳችሁ ምን አሟልታችሁ ብድሩን እንደምታገኙ ስቴፕ በስቴፕ አሳያችኋለሁ። ማክሲመም ብድራቸው 20 ሺህ ብር ነው የሚሰጡት። የብድር ጥያቄያችሁ ሪጀክት እንዳይደረግ ምን ማድረግ አለባችሁ፣ ምን ማሟላት አለባችሁ የሚለውን እኔ እየተበደርኩ ስቴፕ በስቴፕ አሳያችኋለሁ። ከእናንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ነው። ሰብስክራይብ ያላደረገ ሰብስክራይብ ያድርግ። ለፔጂ አዲስ የሆናችሁ ሰዎች ከዚህ በፊት ማት ብድሮችን ለብዙ ሰዎች አስጥቻለሁ። ይሄ ኦንላይን ሀገር በቀል ድርጅት ነው። ባለፈው ማት ልጆች ተበድረዋል እስከ 15 ሺህ ብር። ዛሬ ደግሞ ከፍ አድርጌ እስከ 20 ሺህ ብር የሚያበድር ካምፓኒ ሀገር በቀል ካምፓኒ ይዤላችሁ የመጣው። ቪዲዮን እስከ መጨረሻው እዩትና ተበደሩ። ይኸው ቴሌግራም አድራሻዬም ይኸው አላችሁ። ቴሌግራም ላይ እየገባችሁ ያልገባችሁ ነገር ካለ ጠይቁኝ። አፕሊኬሽኑን ከማውረዳችን በፊት ፋይዳ መታወቂያ ያላችሁ ፋይዳችሁን አዘጋጁ። ፋይዳችሁ ግዴታ ነው። ብድሩን የምታገኙት በፋይዳ መታወቂያችሁ ብቻ ነው። ሌላ ምንም አያስፈልጋችሁም። አሁን ወደ አተገባበሩ እንግባ፣ እንጀምር። ከ10 ደቂቃ በኋላ ብድሩን ታገኛላችሁ። ግን ፔጅን ሰብስክራይብ ሳታደርጉ እንዳትወጡ። ይሄን ብቻ አይደለም፣ እስከ 600 ሺህ እስከ 1 ሚሊዮን ምን አይነት ብድሮች ኢትዮጵያ ውስጥ እንዳሉ ብዙ ቪዲዮ ሰርቻለሁ። ገብታችሁ ስለ ብድር ስለ ገንዘብ ማግኛ መንገዶች ለማወቅ ፈልጋችሁ የፔጅ አባል ሳትሆኑ እንዳትወጡ። አሁን ወደ አፕሊኬሽኑ እንግባ፣ ብድራችንን እንውሰድ። ስልካችን ላይ ወደ ፕሌይ ስቶር እንገባለን። ከፕሌይ ስቶር ላይ አፕሊኬሽኑን ዳውንሎድ እናደርጋለን። የአፕሊኬሽኑ ስም ኢትዮፓል ሎን ይባላል። ኢትዮፓል ሎን ብለን ዳውንሎድ እናደርጋለን። ዳውንሎድ ከሆነ በኋላ ኦፕን ስንለው የሚታየው ፊት ለፊት ገጽ ላይ ይህ ምስል ነው። ትክክለኛው የኢትዮፓል ዌብሳይት የአፕሊኬሽኑ ገጽ ይሄ ነው። ተመሳሳይ አፖች ሊኖሩ ስለሚችሉ በዚህኛው መለየት ትችላላችሁ። እኔ የማሳየው ትክክለኛው አፕ ይሄ ነው። ባለፈው ግሬስ ሎን ላይ 3 አይነት ነው ምናምን አይነት አፕ አሉ። የሚያምታታ ሆኖ ስላገኘሁት ነው እዚህ ጋር ይሄን የምነግራችሁ። ልክ ስከፍቱት ይህን ምስል ማሳየት አለበት። ይሄ ነው ትክክለኛው ኢትዮፓል አፕ። በመቀጠል ቋንቋ ያስመርጠናል። እንግሊዝኛና አማርኛ የሚል አለ። ከሁለቱም የሚገባችሁን የሚቀላችሁን ቋንቋ መርጣችሁ መጠቀም ትችላላችሁ። እኔ የሚመቸኝ ለማስረዳት እንግሊዝኛው ስለሆነ አሁን ማሳያችሁ እንግሊዝኛ የሚለውን እመርጣለሁ። እንግሊዝኛ ስትሉ ዝርዝር ስለ ኢትዮፓል ሎን ያለ ዝርዝር ነገር ያመጣላችኋል። ምን ማሟላት እንዳለባችሁ በጣም ሰፊ ዲስክሪፕሽኖች አሉ። ከፈለጋችሁ አንብቡት፣ ብታነቡት ይጠቅማችኋል። ስለ ብድር በደንብ እንድታውቁ ያደርጋል። ሙሉ ነገሩን ብታነቡት ታሪክ ነው። ካልሆነም አግሪ ትሉና ተስማማላችሁ፣ ትቀጥላላችሁ ማለት ነው። ከዛ ቀጥታ ወደ ስልክ ቁጥር ማስገቢያ ገጽ ነው የሚወስድን። ስልክ ቁጥራችሁን +251 ይላል። ደስ የሚለው የዚህኛው አፕ ሳፋሪኮምም ኢትዮ ቴሌኮምንም መጠቀም ትችላላችሁ። ስልክ ቁጥራችሁን ታስገባላችሁ ማለት ነው በቀላሉ። ስልካችሁን ካስገባችሁ በኋላ ከታች ከስር ምን ይላል? ኮንፊርም የሚል አለ። ኮንፊርም ስትሉት ቴክስት ወደ ስልካችሁ ይላካል። ያንን የሚገባላችሁን ቴክስት እዚህ ቦታ የምታዩት ቦታ ላይ ታስገቡትና ከታች ሴት ፓስወርድ የሚለው ላይ የራሳችሁን 4 ዲጂት ሚስጥር ቁጥር ታስገባላችሁ። የሚመጣላችሁን ቴክስት 4 ዲጂት ነው። እዚህ ጋርም የራሳችሁን 4 ዲጂት የሚስጥር ቁጥር ታስገባላችሁ። ከዛ እታች ትወርዱና ኮንፊርም ትሉታላችሁ። ልክ የራሳችሁን ፓስወርድ አስገብታችሁ እንደጨረሳችሁ ሰፋ ያለ ዝርዝር ጽሑፍ ይመጣል። ሰርቪስ አውቶራይዜሽን ምናምን የሚል አውቶራይዜሽን የሚለውን ትጫናላችሁ። ልክ አውቶራይዜሽንን ክሊክ ስታደርጉት የሚመጣላችሁ ገጽ ይህ እንደምታዩት አይነት ገጽ ነው። የመጨረሻው ብድር ልታገኙ የምትችሉት ማክሲመሙ 20 ሺህ ብር ነው። ከ20 ሺህ ብር በላይ እዚህ አፕሊኬሽን ላይ ብድር የለም ማለት ነው። ማክሲመሙ 20 ሺህ ብር ነው። የመሳካት እድሉ 98% ነው ይላል። ምክንያቱም እዚህ ያለውን ነገር በስርዓት ከሞላችሁ ብድሩን የማግኘት ቻንሳችሁ 98% ነው። ያቺ ቀሪዋ 2% የእናንተ የአሞላል ክፍተት ነው የሚሆነው ማለት ነው። ስለዚህ ብድሩን ለማግኘት 98% በአሞላላችሁ መሰረት በምታቀርቡት ዶክመንት መሰረት ብቻ ሲሆን ቀሪዋ 2% በእናንተ ድክመት ነው ብድሩን የማታገኙበት ምክንያት ሊሆን የሚችለው። ስለዚህ አሞላላችሁን ማስተካከልና ተገቢው መረጃ መስጠት አለባችሁ። እንዴት መሙላት እንዳለባችሁ ደግሞ አሳያችሁ ማለት ነው። ከዛ ከስሩ አፕላይ ነው ከሚለው በታች እንደምትሉት ፊል ኢንፎርሜሽን የምትል ገጽ አለች። ፊል ኢንፎርሜሽን የምትለዋን ክሊክ ታደርጋላችሁ። ልክ ስትነኳት የሚመጣላችሁ ገጽ ይሄ ነው። ፉል ኢንፎርሜሽን እዚህ ላይ ማስገባት አለባችሁ ማለት ነው። የመጀመሪያው ሙሉ ስማችሁን እስከ አያት ከአይዲያችሁ ጋር ይሄ አሁን ኖርማሊ ዲጂታል ብድር ከፋይዳ ጋር የተያያዘ ስለሆነ ፋይዳ ግዴታም ስለሆነ ቀጥለንም ስለሚጠይቀን የፋይዳ ሙሉ ስማችንን ያለ ስፔሊንግ ስቴት እያደረግን እስከ አያታችን በስርዓት እንጽፋለን ማለት ነው። ፉል ኔም ላይ ሙሉ ስማችንን ከታች ዴት ኦፍ በርዝ የልደት ቀናችንን ልክ እንደ ፋይዳው የውጮቹን የልደት ቀን ፋይዳ መታወቂያችሁ ላይ ያለውን የውጮቹን የልደት ቀን በስርዓት ትሞላላችሁ። ከዛ ታይፕ ኦፍ ዶክመንት ይላል። ታይፕ ኦፍ ዶክመንት ስለ አማራጭ የለውም፣ ምክንያቱም ፋይዳና ፋይዳ ብቻ ነው የሚቀበለው። ስለዚህ ናሽናል አይዲ የምትለውን ሴሌክት ታደርጋላችሁ። ናሽናል አይዲ ነው ማድረግ ያለባችሁ። የናሽናል አይዲያችሁን ፊን እና ፋን ነምበር አስገቡ ይላል። ፊን ነምበር ማለት ከመታወቂያችን ጀርባ ያለው 12 ዲጂት ፊን ይባላል። FIN 12 ዲጂቱ ሲሆን ፋን ደግሞ FAN 16 ዲጂቱ ከፊት ለፊት በኩል ከፎቶአችን ስር ከባርኮዱ በላይ በኩል ያለው ነምበር ነው ፋን ነምበር የሚባለው ማለት ነው። ቀጥለን ፍሮንት ኦፍ አይዲ ካርድ እና ባክ ኦፍ አይዲ ካርድ የሚል አለ። ፍሮንት ኦፍ አይዲ ካርድ ማለት የፋይዳችንን ፎቶ ያለበትን ገጽ ቴብል ላይ ያስቀምጠን በስር አጠጋርቀን ፉል ፎቶ እናስገባለን።
ባክ ኦፍ አይዲ ካርድ ማለት ደግሞ የፎቶ ግልባጩ አድራሻ ምናምን ያለበትን ገጽ ደግሞ ባክ ኦፍ አይዲ ካርድ የሚለውን ክሊክ በማድረግ እሱ ላይ እናስገባለን። ከስሩ ደግሞ ከነሱ ሁለቱን ስካን ካደረግንና ካስገባን በኋላ ቀጥሎ ፌስ ኦፍ ፎቶ የሚል አለ። ፌስ ኦፍ ፎቶ ማለት የራሳችን ፎቶ ሰልፊ ክሊክ ቱ ሹት የምትለው አለች። ክሊክ ቱ ሹት እሷን ክሊክ ስታደርጓት ፍሮንት ካሜራ ይከፍታል። እናስተካክልና ሰልፊ ፎቶ ተነስተን የራሳችንን ፎቶ ገጭ አድርገን ፎቶ ተነስተን እናስገባለን። ይሄ የሚታይ ፎቶ መሆን አለበት። ከጋለሪ ከመረጥን ሪጀክት እንደረጋለን። ኢሚዲየትሊ እዛው ላይ የራሳችንን ፎቶ ነው ተነስተን ማስገባት ያለብን። ይህን ነገር ኮንሲደር አድርጉ። ሰልፊ ነው መሆን ያለበት። ልክ ሰልፊ አንስተን አፕሎድ አድርገን ከጨረስን በኋላ ከታች እንደምታዩት ኮንቲኒው ብሎ ይጠይቀናል። ኮንቲኒው የሚለውን ፕሬስ እናደርጋለን። ቀጥሎ የዚህ አይነት ገጽ ይመጣልናል። በስርዓት እንደሞላና እንዳልሞላን የሚያሳይ በስርዓት መሙላታችንን እናያለን። በስርዓት መሆኑን ታይፕ ኦፍ ዶክመንት ምን እንደመረጠን ፋናችን፣ ፊናችን፣ ናሽናል አይዲ ላይ ያሉት ነገሮች በትክክል እንደተሞሉ እናረጋግጥና ኮንፊርም እንለዋለን ማለት ነው። እዚህ ላይ የሚሞላው የመጀመሪያው ኢሜል አድሬስ ነው። ኢሜላችሁን ታስገባላችሁ። ቀጥላችሁ ሆም አድሬስ ማለት ያላችሁበትን ከተማ፣ ክልል፣ ከዛ ዞን፣ ከዛ ከተማ ይላል። እሱ ላይ ትሞላላችሁ። ቀጥላችሁ የጋብቻ ሁኔታ የሚል ነው ያለው። የጋብቻ ሁኔታችሁን ያገባ ያላገባ ምናምን የሚለው ላይ ዛሬ ትሞላላችሁ። ከዛ ከስር ደግሞ የትምህርት ሁኔታ ይላል። ዲግሪ፣ ዲፕሎማ፣ 11ኛ ክፍል፣ 12ኛ ክፍል ምናምን የሚለውን እሱን ትመርጣላችሁ። በጣም ቀላል ነው። መጨረሻ ላይ የሚጠይቃችኋለን ዩ ሃቭ ኤኒ አውትስታንዲንግ ሎን የሚል ጥያቄ ይጠይቃችኋል። ኖ ነው ማለት ያለባችሁ። የስ ካላችሁት ብድር አለብኝ ዕዳ አለብኝ እንደማለት ነው፣ ሌላ ቦታ ላይ ብላችሁ እንደማለት ነው። እንደዛ ካላችሁ ደግሞ አይሰጣችሁ ማለት ነው። ስለዚህ ኖ የምትለውን ምርጫ ነው መምረጥ ያለባችሁ። የስ ካላችሁ ኦልሬዲ እንደ ሪጀክት የመደረግ ቻንሳችሁ 100% ነው። እዚህ ጋር አክተሟል ማለት ነው። ስለዚህ ኖ የምትለውን መምረጥ ያለባችሁ። ብድር የለብኝም ማለት ነው። እሷን ትመርጣላችሁ። ኖ ካላችሁ በኋላ ቀጥሎ ልክ እንደቀድሙ ከታች ኮንቲኒው ስትሉት ያ የሞላችሁትን ነገር በዝርዝር ያሳያችኋል። የተሳሳታችሁን ነገር ካለ ባክ ብላችሁ እንድትሞሉት እድል እየሰጣችሁ ነው ማለት ነው። ታዩትና ቼክ አድርጋችሁ ልክ ከሆናችሁ ኮንፊርም ትላላችሁ። ወደ ቀጣዩ ስቴፕ ያሻግራችኋል ማለት ነው። ቀጥሎ የሚሞላ አንድ 6 ነገሮች አሉ። እነሱ በጣም ቀላል ናቸው። እንደምታዩት ነው። የመጀመሪያው ኢምፕሎይመንት ስታተስ ነው የሚለው ስራ አላችሁ የላችሁም የሚለውን ዝርዝር ይመጣላችኋል። ከዛ ውስጥ ትመርጣላችሁ። እያያችሁ መሙላት ነው። ብዙም እዚህ ጋር ማጥራት አያደርግም። እዚህ ደረጃ የደረሰ ሰው ይሄን መሙላት አይከብደው ማለት ነው። ልክ መሙላት አለመሙላታችሁን አረጋግጣችሁ ኮንፊርም ትላላችሁ። ወደ አናዘር ሌቭል ያሻግራችኋል ማለት ነው። እዚህ ጋር ነው በጣም ወሳኙ ነገር ያለው፣ ብዙዎች ሪጀክት የምትደረጉበት ቻንስ ያለው ማለት ነው። ስለዚህ እዚህ ጋር ዋናው ነገር በዚህ ብድር ላይ ወሳኙ ፓርት ያለው እዚህ ጋር ነው። ሪጀክት የምትደረጉበት ወይም የሚጸድቅላችሁና ብድር የሚሰጣችሁ። ሲቀጥልም የብሩ መጠንም ከፍ የሚልበትም ዝቅ የሚልበትም ብድር የሚወሰነው እዚህ ጋር ነው። እዚህ ጋር የምትሞሉትን ነገር በጥንቃቄ መሙላት አለባችሁ። ይህ ብድር በዋናነት የሚሰጠው ያለምንም ማስያዣ ነው አይደል? በምታስገቡት መታወቂያ ብቻ ነው የብድር ሊሰጣችሁ የሚችለው። መታወቂያችሁን አይተው እናንተ የምትሞሉት መረጃ እውነት ነው ብለው ብቻ ነው የሚሰጣችሁ። ስለዚህ ዋስ ይፈልጋሉ። ኦንላይን ብድር አይደል? ዋስ ይፈልጋሉ። ይሄ ፓርት ነው። እዚህ ጋር ዋስ የምታቀርቡት ፓርት ማለት ነው። ኮንታክት 1 እና ኮንታክት 2 ሁለት ሰዎች አማራጭ ይሰጣችኋል። ሚስት ያላለው ሚስት ባል ያለው ማለት ባለትዳር ከሆናችሁ ስፖስ ፍሬንድ እና ፋሚሊ የሚል ምርጫዎች ያሰጣችኋል። ሁለቱ ቦታ ላይ ኮንታክት ታስገባላችሁ። ሁለት ሰዎች ማለት ነው መርጣችሁ። አንድ ከላይ ሌላ ባል ሚስት ካስገባችሁ እታች ወይ ፍሬንድ ነው ወይ ወንድም ወይ እህት ነው የሚለውን ነው ማስገባት ያለባችሁ። ሁለቱ ላይ የተለያዩ ሰዎች ስልክ ቁጥር ታስገባላችሁ ማለት ነው። በተዘዋዋሪ እነሱ ሰዎች ዋስ አደረጋችሁ ማለት ነው። ፔዲው ደርሶ ወይ በመክፈያ ቀናችሁ ሪፔመንት ዲው ላይ መክፈል ቢያቅታችሁ እነዚህ ሰዎች የሚያገኙት እናንተን በዚህ አማራጭ ነው። እናንተ ስልክ ባታነሱ ባትከፍሉ እነዚህ ሰዎች ለእነዚህ ሰዎች ደውለው ኮንታክት ያደርጋሉ። ይሄን ታሳቢ አድርጉ። ማንም አይደርስብኝ ተደብቄ ነው ምናምን ኮንታክታችሁ ግዴታ ይፈልጋሉ። ሲቀጥል ኮንታክቱ ትክክለኛ ነው አይደለም የሚሉትን ያጣራሉ። የምታስገቡት ቁጥር የሚሰራ ነው። ስሙ የማይገናኝ ስም እንኳን ብታስገቡ ሪጀክት ልትደረጉ ይችላሉ። ስለዚህ የምታስገቡት ስልክ ትክክለኛ መሆን አለበት። ለሪጀክት መንስኤው ይሄ ነው እና በኋላ ሪጀክት ተደረገ ምናምን የሚል ኮሜንት መስማት አልፈልግም። ብድር ይሰጣል። እዚህ ጋር ግን መስራት ሙላት ፎከስ አድርጋችሁ ችፓርት እንድትገነዘቡልኝ ይፈልጋሉ ማለት ነው። በተጨማሪ እዚህ ኮንታክት ስልክ ቁጥር አስገቡ በተጨማሪ ስልክ ቁጥር አስገባ የሚለበት ቦታ ላይ ስትነኩት ቀጥታ ወደ ኮንታክታችሁ ውስጥ ነው የሚወስዳችሁ ስልካችሁ። ነገር ግን ብትችሉ በራሳችሁ ብጽፉት አሪፍ ነው። ስልክ ቁጥሩ ራሳችሁ ብጽፉት ቁጥሩን ብጽፉት ይሻላል ከኮንታክት ውስጥ ዳይሬክት ከምትወስዱት። አይ ካላችሁም ደግሞ ከወሰዳችሁት በኋላ ከታች ስሙን በስርዓት አስተካክሉት። ቀጥታ እዛ ኮንታክት ላይ የጻፋችሁትን ስም ስለሆነ እዛ ጋር የሚገለብጠው ትክክለኛውን ሴቭ አድርጋችሁ አስተካክሉት ማለት ነው። ሪጀክት እንዳትደረጉ ነው ይሄንን መክራችሁ። ልክ እንደቀደመው ሁሉ ይሄንን ሞልታችሁ ሲጨርሱ ኮንቲኒው ትሉታላችሁ። ከዛ የሞላችሁት ነገር ምን አይነት ነው የሚለውን ዝርዝር ይመጣላችኋል። ኮንፊርም ትሉታላችሁ። ወደ በደለው ገጽ ወደ መጨረሻው ገጽ ደረሳችሁ ማለት ነው። እዚህ ጋር ስትደርሱ ነው በትልቁ ዩር ማክሲመም ቦሮዊንግ ሊሚት ኢዝ ዚስ ብሎ ያሳያችኋል ማለት ነው። 20 ሺህ ብር ነው ማክሲመም የብድር ሌቭላችሁ የሚለው። ልክ አፕላይ ነው የሚለውን ቦታ ከመንካታችሁ በፊት የመጨረሻው ገጽ ላይ ደረሰ ማለት ነው። የሚያሳያችሁ እንደዚህ አይነት ገጽ ነው። ሽከረክርና መበደር የምትችሉትን ሊሚቱን ቁጭ ያደርግላችኋል ማለት ነው። የመጀመሪያው የብድር ሌብላችሁ ስንት ነው የሚለውን እዚህ ጋር ታይታላችሁ ማለት ነው። ከስንት ብር ጀምሮ የመነሻ እንደሚያበድራችሁ ያሳያችኋል። ከዛ እንዴት አፕላይ እንደምታደርጉ እናያለን። ለኔ ልክ ተመዝግቤ ዛሬ ነው ያየሁት እንዳልኳችሁ። ተመዝግቤ ልክ እንደጨረስኩኝ 1200 ብር ማክሲመም በዚህ ሰዓት ሞልቼ እንደጨረስኩኝ ላገኝ የምችለው የብድር መጠን 1200 ብር እንደሆነ በትልቁ አሳየኝ ማለት ነው። አፕላይ ነው አልኩት። ለእናንተ ለመሰየትና ለመሞከር ስል ይሄን 1200 ብር ተበድሬ ላሳያችሁ። ሶ አፕላይ ነው አልኩት። ወደ መጨረሻው ስቴፕ ደርሰናል። አፕላይ ፎር ሎን ስንለው የዚህ ገጽ ይሄ ገጽ ይመጣልናል። ልክ እኔ ያልኩትን የሞላሁትን ልንገራችሁ። 1200 ብር ነው ሊያበድርልኝ የተስማማው ወይም ያቀረበልኝ። ስለዚህ የብድር ሁኔታው እንዴት ነው እንደምታዩት የሚመለሰው በ7 ቀን ውስጥ ነው። የሚያበድሩን ለ7 ቀን በመጀመሪያ ዙር እያደገ ነው የሚሄደው። እንደሰማሁት ከሆነ በየ7 ቀን ልክ ስትመልሱ ብሩ መጠኑ ያድጋል። ያመለሱት ቤታችሁን የብድር ታሪካችሁን እያደገ ይሄዳል ማለት ነው። ለ7 ቀን ነው የሚያበድራችሁ። ወለዱ ቶታል ኢንተረስቱ 9% ነው። ብድሩ በጣም ትንሽ ከፍ ያለ ነው። 9% ነው። የ1200 9% ማለት ነው። በቀን 0.1% ነው የሚያሳየው። ለ7 ቀን 0.1% ያሳያል። ልክ 1200 ብር ብድር ስትጠይቁት 244 ብር ቀንሶ የሚሰጣችሁ
56 ብር ቀጥታ ወደ አካውንታችሁ ይገባል ማለት ነው። አማራጭ ያስመርጣችኋል። የሲቢ እና የቴሌብር ምርጫ ይሰጣችኋል። ከሁለት አንዱን ትመርጡታላችሁ። ከመረጣችሁ በኋላ ኮንፊርም ስትሉ ወይም ኢንተር ስትሉት ቀጥታ ወይ ወደ ቴሌብራችሁ ወይ ወደ ሲቢ ብርናችሁ አካውንት ብሩ ይገባል ማለት ነው። 1200 ብር አፕላይ ብታደርጉም የሚገባላችሁ 956 ብር ነው በመጀመሪያው ታይም ላይ ማለት ነው። እኔ የተገባልኝ 956 ብር ነው። ስመልስ ግን ከ7 ቀን በኋላ 1200 ብር ነው ማለት ነው የሚመልሰው። እንዴት ብድሮችን ስትወስዱ ታሳቢ ማድረግ ያለባችሁ አርጀንት ለሆነባችሁ ኬዝ አዘጋጅታችሁ አስቀምጣችሁ ተበደሩ እያልኳችሁ አይደለም። አዘጋጅታችሁ አስቀምጣችሁ የሆነ ኮንዲሽን ላይ ብትሆኑ የተዝናናችሁ ሊሆን ይችላል። ኦር ሆነ አርጀንት ኬዝ ላይ የነበሩት ቢጎልባችሁ ሰው ከመጠየቁ ከሌላ ክሊል እንደዚህ ከማለት ኢሚዲየትሊ ተበደራችሁ ከ7 ቀን ወይ ከቀናት በኋላ ብትመልሱት የሚል ነው እንጂ ወለዱ ከፍ ያለ ነው ትንሽ ከበድ ያለ ነው የሚሆነውና ዝም ብላችሁ አትበደሩት። ግን ሬዲ አድርጋችሁ ተስቀምጡት። የፈለጋችሁት ቀን ላይ ሰው ከመጠየቅ ካሽ ለሚያጥራችሁ ሰዓት ሪኩዌስት አቅርባላችሁ ይመሰጣችኋል። ተጠቅማችሁ ትመልሳላችሁ። አንድ ብድር ታሪካችሁ ታሳድጋላችሁ። ይሄን ብር ተበድራችሁ ስትመልሱ 1200 የነበረው እንደ ሌሎቹ ብድር ሁኔታዎች ከሆነ 1500፣ 2000፣ 5000፣ 6000 ያለ ማክሲመም ሊሚቱ 20 ሺህ ነው ማለት ነው። አበዳደራችሁን አመላልሳችሁን አይተው ነው የሚያሳድጉላችሁ። ስለዚህ ልጃችሁ ይደርካል ዝም ብላችሁ አሳድጋችሁ ሊሚቱን ከፍ አድርጋችሁ ብትጠብቁም ችግር የለውም። እየተጠቀማችሁ ብታሳድጉ እየመለሳችሁ የሰራችሁበት ብታሳድጉትም ትችላላችሁ ማለት ነው። እዚህ ድረስ ከደረሳችሁ ፔጅን ወዳችሁታል፣ መረጃ ስትከታተሉ ነበር ማለት ነው። እዚህ ጋር ከደረሳችሁ አይቼዋለሁ አይተነዋል የሚለውን ስሜት እንዳውቀው እና ቀጣይ ምን ሞቲቬት ሆኜ ሌላ ብድር አማራጮች የሚዤ እንድመጣላችሁ ወር ስለ ገንዘብ ሶርሶች እንደጠቆማችሁ ኮሜንት ላይ አንድ ቁጥር ጻፉልኝ። አይታችሁታል ብዬ እንድረዳችሁና ሞቲቬት እንደሆነ አንድ ቁጥር ኮሜንት ላይ ጻፉልኝ። ብዙ አድካሚ ነገርም አልጠይቃችሁ። ከወደዳችሁት ሰብስክራይብ አድርጉኝ። ሌላ መረጃዎችንም ይዤ እመጣለሁ። ቴሌግራም ላይም ጆይን እያላችሁ በያላችሁበት ሰላማችሁ ይብዛ።